ተረጋጋና እናውራ። ካንተ ጋር ምንም ማወራው ነገር የለኝም። ይኸውልህ እኔ አንተን እዚህ ዝም ብዬ የምጠራ ደደብ አይደለሁም። እወራጫለሁ ብትል አቤኒን እዛ ግንባሩን ብሎ ይደፉታል። አቤኒ ምንም እንዳይሆን ከፈለክ ተረጋጋና እናውራ። ምንድነው የምትፈልገው? እኔ መሯሯጡ ሰልችቶኛል። ከአቤኒም ከዜማ ይመርቃለሁኝ። እንግዲያውስ እናንተም እንዳደርሱብኝ። ጓደኛዬን ገለ እንዲህ እንደዋዛ እንድትተው ትፈልጋለህ? የሞተውን ትተክ ላለው ብትጨነቅ አይሻልም? ከአቤኒና ከዜማ እንደምትርቅ በምን ልመነ? ጫወታ መጫወት ብፈልግ እዚህ አልጠራህም ነበር። እሺ ግን ከዚህ ነገር ጀርባ የሆነ ተንኮል አስበህ ከሆነ እመነኝ እገልሃለሁ። አታስብ፣ ቃሌ ነው። ያደ አቤኒ አቤኒ እዚህ ምን ትሰራለህ? በቃ ይሄ ነው ያንተ ጓደኝነት? ተረጋጋ አቤኒ፣ አንተ እንዳሰብከው አይደለም። ካንተስ እሱ ይሻላል። እሱ ቢያንስ በግልጽ ነው ያጠቃኝ። አንተ ግን አቤኒ ለምን ተረጋግተህ ካሰማኝ? እንዲህ ከምትከዳኝ በግልጽ ብትገለኝ ይሻለኝ ነበር። አቤኒ በኋላ የሚቆጭህን ቃል አትናገር። የሚቆጨኝማ ሁሌም ሰው ማመኔ ነው። ላረክልኝ ነገር አመሰግናለሁ። ቆይ ስማኝ አቤኒ፣ እኔ እዚህ የመጣሁት ትንሽም ቢሆን ጥሩ ጊዜ ነበረን። ከቻልክ ለዛ ጊዜ ብለህ ብቻዬን ተወኝ። ግን እኮ በቃ ገባኛሁን ገና። እሺ ቆይ ሁሉም እንደዚህ ከሆነ ማን ልመን? አቋራጭ ጎዳና ማስመሰል መሆኑን እያደረ ገና ማስመሰል መሆኑን እያደረ ገና ገባኛሁን ገና ከሰው ጋር ለመኖር አቋራጭ ጎዳና ማስመሰል መሆኑን እያደረ ገና ማስመሰል መሆኑን እያደረ ገና አንድን መጽሐፍ ውስጡን አይተው ሳያጠኑ ቢፈርዱበት ያሳዝናል በሽፈኑ ለማስመሰል አልችል ብዬ ስላቃተኝ ሌላ አይደለም የኔው ጠላት ራሴን
ከሰው ጋር አብሬ ለመኖር ለጊዜው ማስመሰል ባልችልም ራሴን እስከማውቀው ድረስ ያን ያህል ክፉም አይደለሁም። ግልጽነት ራሴን መሆኔ ቢለየኝ ሐዘኔ ያበቃል። በከፋም በሰው ቂም አልይዝም፣ የልቤን ፈጣሪ ግን ያውቃል። ሁሉንም በሱ ላይ ትቻለሁ፣ ማስመሰል አልችልም አውቃለሁ። በነጠል ግድ የለም ልታገስ እውነቱን እስከሚያውቁ ድረስ። ሁሉንም በሱ ላይ ትቻለሁ፣ ማስመሰል አልችልም አውቃለሁ። በነጠል ግድ የለም ልታገስ እውነቱን እስከሚያውቁ ድረስ። ሁሉንም በሱ ላይ ትቻለሁ፣ ማስመሰል አልችልም አውቃለሁ። በነጠል ግድ የለም ልታገስ እውነቱን እስከሚያውቁ ድረስ። አቤኒ ግን እንዴት እዚህ ሊመጣ ቻለ? ማለትም ያርኩስ አስቦበት ነበር አንድ ላይ እዚህ ጠራ? ወይኔ ያዳ እመነኝ፣ ጉድጓድ ልትገባ አታመልጠኝ። አይደል በቁንጅና በጸባይ ቁመና እውነት የወደድሽው መቼኔን ሆነና ሲነግሩኝ ስላንቺ ምትወጂውን ሁላ ቀረብኩሽ ሆንኩና የኔን ከኋላ በልብሽ ላይ ካለ መሰሉኔነቴ ልነግርሽ ፈራሁኝ ብዬ ውሸታም 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 ሆንኩኔ ውሸታም ውሸታም ለፍቅርሽ ውሸታም 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 ሆንኩኔ ውሸታም ውሸታም ለፍቅርሽ ውሸታም ውሸታም ሆኔ ውሸታም ውሸታም ሆኔ ውሸታም ዜማዬ ወይዬ ናቲ፣ አሁንም እንደተቀየምሽኝ ነው? አንተማ ለእህትህ ብለህ እኮ ነው እኔም ባንተ ቦታ ብሆን ማደርገውን ያደረግከው። ስለተረዳሽኝ አመሰግናለሁ ህይወቴ። አቤኒ እንደዚህ አይነት ሰው መሆኑን ማመን አልቻልኩም። ምን ታረጊዋለሽ? ዘንድሮ ሰው ከላይ ሌላ ውስጡ ሌላ ነው። ግን በቃ ውስጥ አሁንም አቤኒ እንደዚህ አይነት ሰው መሆኑን መቀበል አልቻለም። ከራሱ አንደበት ሰምተሽ የለ ዜማዬ? ግን እኮ በቃ እርሹ ህይወቴ። እሺ በቃ ትንሽ ራሴን እያመመኝ ስለሆነ ልሂድ። ቆይሽ ልሸኝሽ። ፍጹም ባሳቤ ፈርቶ ያውቅ ልቤ ትሄጃለሽ ብዬ የመኖሬ ሚስጥር አንቺው ነሽ ሕይወቴ ዳግም የወለድሽኝ ቀጥለሽ ከእናቴ ጨለማ በፀሐይ ብርሃን ተተክቶ ለኔም ቀን ሆነልኝ ልቤ አንቺን አግኝቶ ያውቅ ልቤ ፍጹም ባሳቤ በቃ ሂድ ተመለስ አንተ።
እሺ ሕይወቴ ሁሌም አፈቅርሻለሁ፣ እስካለው እጠብቅሻለሁ። ይኸውልህ ናቲ፣ ላስከፋክ አልፈልግም። ማልክደው ነገር እኔም ልቤ ውስጥ ቦታ ሰጥቻለሁ። ግን ናቲ ነብዬ ሳይሆን አንጎራጓሪው ነብዬ ነው እና እኔም በመጠበቅ ጊዜን አትግደል። ልቤ ውስጥ ያለው ያኔም አሁንም ወደፊትም አንጎራጓሪው ብቻ ነው። ቻው። ላንቺው ነው ዘወትር ጭንቀቴ እንደኔው አይምሮ እንደኔው ሰውነት ያንቺም ይፍቀድልኝ ልመላለስበት በልብሽ ማህደር ጻፊን ልዋልበት ባይንሽ ልንከራተት ልመላለስበት እንደኔው አይምሮ እንደኔው ሰውነት ያንቺም ይፍቀድልኝ ልመላለስበት በልብሽ ማህደር ጻፊን ልዋልበት ባይንሽ ልንከራተት ልመላለስበት እንደ ፈቀደልሽ አይ አንቺም ፍቀጂለት በልብሽ ጎዳና ነይ ልመላለስበት በልብሽ ጎዳና ነይ ልመላለስበት አንቺ እንደሚቀናሽ አይ ባይኔ መንከራተት ይሁን በይኝና ነይ ባይንሽ ልለፍበት። ሕይወቴ አንቺን ከምተው ብሞት መርጣለሁ። አንቺ የኔና የኔ ብቻ ነሽ። ተኝተሽ ስትይ ነይ በታጠፈ አንጀቴ ማንከልክሎሽ ያውቃል ንገሪኝ በሞቴ ማንከልክሎሽ ያውቃል ንገሪኝ በሞቴ እንደኔው አይምሮ እንደኔው ሰውነት ያንቺም ይፍቀድልኝ ልመላለስበት በልብሽ ማህደር ጻፊን ልዋልበት ባይንሽ ልንከራተት ልመላለስበት እንደኔው አይምሮ እንደኔው ሰውነት ያንቺም ይፍቀድልኝ ልመላለስበት ያልኩት ባንቺ ነበር ፍቅሬ ሁሉንም ያየሁት ዘላለም ሕይወቴ ካንቺ ጋር ልትኖር ነበር የኔ ሀሳብ። አሁን ደግሞ ምን አድርገው ብሎ ነው የላከ? አቤኒ ለምን አሰማኝም? ግን እኛን ለማጣላት የተሰራ ሴራ ነው። ይበቃል ያዳ፣ ከዚህ በላይ አታስመስል። እሱ የሚፈልገው እኮ ይሄን ነው። እኛን አጣልቶ ብቻ ለብቻ ሊጮትብን ነው። ቆይ ለምን አይገባህም? ይሄ ነው አዲሱ ጨዋታችሁ። ዜማን እኔ በህይወት እስካለሁ መቼም እንደማያገኛት ንገረውሽ። ያመሃል እንዳንተ ይሄ ስራ ቦታዬ ነው። ከቻልክ ዞር በልልኝ እሺ። ለማንኛውም ካስፈለግኩሃለሁ። እንደፊት ባይሆን ባይሞቀው ደጄ እመነዝረው ባይኖረኝ ከጄ ካንተ ሞታለው ሲል ነበረ ባጣ ወዳጄ ጥሎኝ በረ እንደፊት ባይሆን ባይሞቀው ደጄ እመነዝረው ባይኖረኝ ከጄ ካንተ ሞታለው ሲል ነበረ ባጣ ወዳጄ ጥሎኝ በረ የጎደለ ዋንጫዬ ሞልቶ ከመምዳምና ጎጆዬ ቀንቶ አይዋለው ይሄም ቀን አልፎ ደመናው ጎርፎ የክፉ ቀን ያልኩህ ወዳጄ የደጉ ቀን ትርፌ መተገር የገፋ ወዳጄ
ይትንሳለል ባፌ እንደመሸም አይቀር ወዳጄ ጨለማው ይነጋል ይራበዋል እንጂ ወዳጄ ያጣስነች ይሞታል ነገ ዛሬ ሲሆን ዛሬም ትናንትና አይቀርም መባሉ ይሄም ቀን ያልፍና ስትወጣልኝ ፀሐይ ጎጆዬ ሲቀና አብጃለሁ ደግሞ ወዳጅ እንደገና ነገ ዛሬ ሲሆን ዛሬም ትናንትና አይቀርም መባሉ ይሄም ቀን ያልፍና ስትወጣልኝ ፀሐይ ጎጆዬ ሲቀና አብጃለሁ ደግሞ ወዳጅ እንደገና ስንታየው የፍቅርሽ ውጣ ውረድ ያለፈው ባንቺ ከመጥቶብኝ ሞቴን እመርጣለሁ እናት ወይ አከናናና አከናናና አንድ ነገር አለ አይደለም በደና አከናናና 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 እንደው ይጨንቀኛል አይደልሽ ወይ ደና አከናናና ካንቺ ዋለ ሰው ካንቺ ዋለ ሰው ካንቺ ዋለ ጆሮ ይሰማል ልብሽ ታለለ ጆሮ ይሰማል ልብሽ ታለለ ካንቺ ዋለ ሰው ካንቺ ዋለ ናቲ እዚህ ምን ትሰራለህ? ዜማዬ ልብሽ ሌላ ጋ ነው። ቢያንስ ጓደኝነትሽ ላገኝ ይችላል። አሁንም እኮ ጓደኛዬ ነህ። በቃ እሱ በቂ ነው። አይ ናቲ ግን ዜማዬ ሳታዩ በድምጹ ብቻ እንዴት እንዲህ ልትወጁ ቻልሽ? እንጃ በቃ ሲያንጎራጉር ሲሰማው እኔን የሚያዋራ ነው የሚመስለኝ። ብቻ ወደሱ የሚስበኝ የሆነ ነገርም አለ። አንዳንዴ አጠገቤ ሆኖ ማየት ያልቻልኩ ይመስለኛል። ብቻ ተው። በጣም እድለኛ ሰው ነው። ምን ነው የመጀመሪያዬ ነው። ከዚህ በፊት አፍቅሬ ያላቀም አልክሳ። ለኔማ የመጀመሪያም የመጨረሻም አንቺ እኮ ነሽ። እሱን ከማወቄ በፊት ባውቅ ኑሮ ያንተ ነበርኩ። እኔን እኮ ከማንም በፊት ነበር የምታውቂ። ምን ስቀልድሽ ነው። ወዴት እየሄድሽ ነበር ልሸኝሽ? ሱቅ ቃል ገዛ ወጥቼ ነው። ያወዛው ጨዋታሽን አልመልሰው ብንኳረፍ ቤቱን ጽልመት ደመሰሰው ስምሽ ስሜ ለአገር ቀሎ መተረቻ ብቻ አከናናና አከናናና አንድ ነገር ካለ አይደለም በደና አከናናና
ናቲ ማለት አንተ ነህ? አዎ። ምን ነው? ማነው አንተ? ልቀቀው። ዞር በይ አንቺ በረሩ። ጫፏን ብትነካ መፈጠር እንድጠላ ነው ማድረግ። ትሰማኛለህ አንተ ወጠጤ? ከምላጭና ከዚህ ማማትረክ ከሆነ እመነኝ ድጋሚ አተነፍስም። እሱ ነው የላከ። ትሰማኛለህ? ገላችሁኝ ካልሆነ ዜማ ያጠገብ አትደርሱ። ይሄ የመጀመሪያ የመጨረሻ ማስጠንቀቂያ ነው። አልደግሞም። ልቀቀው። ካልሆነ እሪ ብዬ ነው ሰው የምሰበስበው። ናቲ ደህና ነህ? ደህና ነኝ ዜማዬ። አንቺ ደህና ነሽ? ይሄን ሁላ የሚያስደርግ አቤኒ ነው አይደል? ተይው ዜማዬ፣ እኔ እያለሁ አንቺን እንዲጎዳ አልፈቅድለትም። ናቲ በቃ በኋላ እንገናኛለን። ሂድ አንተ። አንቺ ዜማዬ። እዚህ ደርሼ መጣ። አይ ዜማዬ፣ የሆነ ነገር ያደርጉሻል። ብቻሽን አትሄጂም። አታስብ፣ ምንም አያረጉኝም። ሩቅ አልሄድም። ሂድ በቃ አንተ። እሺ ዜማዬ፣ ግን በእናትሽ ለኔ ስትይ ራስሽን ጠብቂ። ካንቺ ዋለ ሰው ካንቺ ዋለ ሰው ካንቺ ዋለ ጆሮ ይሰማል ልብሽ ታለለ ጆሮ ይሰማል ልብሽ ታለለ ካንቺ ዋለ ሰው ካንቺ ዋለ የሚያስማማ አንድ እንደሌለ ያወዛው ጨዋታሽን አልመልሰው ብንኳረፍ ቤቱን ጽልመት ደመሰሰው ስምሽ ስሜ ላገር ቀኖ ማተረቻ ብቻ አከናናና አንድ ነገር ካለ አይደለም በደና አከናናና ማን ያቀናዋል የራሱን ጓዳ። ዜሜ ቆይ ምንድነው ያንተ ፍላጎት? ምንድነው ዜሜ? የተፈጠረ ችግር አለ? ምን አይነት አስመሳይ ነህ ግን? እንዴት እስከዛሬ አላወቅኩም? ዜሜ ቆይ ምንድነው ያረኩት? ሰማኛለህ አቤኒ፣ ከዚህ በኋላ ናቲን የሆነ ነገር ከማድረግ በፊት እኔ እንግደለኝ። ዜሜ ምን እያልሽ ነው? አንቺ እኮ ያልገባሽ ብዙ ነገር አለ። እሱንማ እያየው ነው። ዜሜ ይሄ ናቲ የሚባለው አንቺ እንዳሰብሽው ያን እሱ አይደለም አይደል? አንተስ ምን አይነት ሰው ነህ? አውቃለሁ ዜሜ፣ አንዳንድ ስህተቶችን ሰርቻለሁ፣ ግን ናቲ ላንቺ እንደነገረሽ አይነት ሰው አይደለም። ሁሉንም ነገር ያደረኩት ላንቺ ብዬ ነው። ለኔ ብለክ ነው ጓደኛ አልከ ናቲን ያስፈራራው? ምን ሰማኛለህ አቤኒ፣ አንተም ሆንክ ጓደኞች እኔም ጋር ናቲም ጋር ብትደርሱ ወደ ህግ ለመሄድ እገደዳለሁ። ዜሜ ጨርሻለሁ። አምናው ካልተማርኩኝ ተመልሼ እኔም ዛሬ መተደገመኝ እርምን አላግብዬን እንደገና አዬ ሰማመን ካመመኝ አሃ ሞኞ ልቤ አሃ ያልታደለ አሃ በሌ ፈየድ አሃ ከታለለ አምናው ካልተማርኩኝ ተመልሼ እኔም ዛሬ መከደገመኝ እርመን አላግብዬን እንደገና አዬ ሰማመን ካመመኝ አሃ ሞኞ ልቤ አሃ ያልታደለ አሃ መሌ ፈየድ አሃ ከታለለ
ያዳ ምንድነው ችግር? ምንድነው አቤል? ችግር አለ? አቤኒ በቃ ከዚህ በላይ ብትሰነዝር ምን? ከዚህ ላይ እኮ ብገለኝ ይሻለኛል። ቆይ ምንድነው እንኮ? ለምን ተረጋግተህ አትናገርም? ከናቲ ጋር የምትጫወተውን ጨዋታ አቁም። በቃ ምንድነው የምትቀባጥረው? ዜማ ሁሉንም ነግራኛለች። ናቲን እሷ ፊት ሄደክ በእኔ ስም እንዳስፈራራክ እኔን ክፉ አድርጋኝ እንድታስበኝ ነው ይሄ ሁላ? አቤኒ እመነኝ፣ ስለምታወራው ነገር እኔ ምንም አላውቅም። በቃ ተውኝ። እኔን ይሄን ያላፈቀርኩ እንጂ ምን በደልኩኝ? አቤኒ ተወኝ በቃ። ይሄ ሁሉ የዛ ሰይጣን ስራ ነው። አትወጥቲ ልቤ ውስጥ ያለው ያኔም አሁንም ወደፊትም አንጎራጓሪ ብቻ ነው። ቻው። አይኔ ያየማይ ሌላ ሰው አትሆኝም። አንቺ የኔና የኔ ብቻ ነሽ።
ኢዮባ ናቲ ድሮ ወዳጄ ከየት ተከሰትክ እባክህ? ላንተ አንድ ስራ አለኝ። ምን አይነት ስራ? እንዴት ነው? አሪፍ ተውኝ ሁሉ። ለምን ፊልም አትሞክርም? ግን አንድ የመጨረሻ ስራ አለን። አብሽር። ናቲ! የሚበላው ነብር ከቤቱ ሳይወጣ የሚበላው ፍየል ተክለፍልፎ መጣ። አንተ ወጠጤ ከኔ ጋር ተሳፍጠክ ምትርፍ መስሎ ነበር። አንተ ፈሪ እንደ ሴት ኳላ ተጠቃለህ። ኤቭሪቲንግ ኢዝ ፌር ኢን ላቭ ኤንድ ዋር ይላል ፍሬንች። ፍቅርና ጦርነት ላይ ሁሉም ነገር ይቻላል ማለት ነው። እመነኝ አንተ ሰይጣን፣ በኔው እጅ ነው የምትሞተው። ሰይጣን ያልከው ማን ነው ሰይጣን? እኔ ወይስ አንተና ጓደኞችክ? ምንድነው መቀባጠረው? አንተና ኪም የተባለው ጓደኛክ ስራችሁ ሌብነት ብቻ እንዳልነበር አውቃለሁ። ስለ እያንዳንዱ የሰራችሁት አሰቃቂ ወንጀል በሚገባ አውቃለሁ። አትዘላብድ። ከኔ ጋር ጨዋታ ዋጋ ያስከፍልሃል። ካንተ ጋር የሚጫወታ እንደ መንደር ወጠጤ አይደለም፣ ናቲ ነው። ገባ? ወንድምክ ሆኖ ነው የቆየው።
ይመጣል። የሆነች ስራ ስለነበረበት ነው እኔን ላከኝ። ያው እንደውም መጣ። ቆየሁባችሁ አይደል? እንዴት ነው ወንድሜ? ጎበዝ ነው? ጉብዝናውንማ በተግባር ማየት ትችላለህ። ይህ ነው ያስቸገረው ወተቴ። አቤት፣ ምን ቀረክ? በቃ ወንድነት ላንተ ይሄ ነው? በውሸት ሰው ማጣላት፣ ከኋላ ማጥቃት። ናቲ በጭንቅላት እንጂ በጉልበት አያስብም ብዬክ ነበር እኮ። ትሰማኛለህ? ዜማ የአቤኒ ብቻ ነች። በውሸት አታልቅ ታጣላን። አቤኒም ዜማም እውነቱን ያወቁ ቀን ባዶ ነው የምትቀረው። ባዶ። ካንተ ይልቅ እኔን አምኖ ለተቀየረብህ ሰው ነው እንዲህ የምትቆረቆር? አመነኝ አላመነኝ ጓደኛዬ ነው። ለጓደኝነት መሞት ካለብኝ እሞታለሁ፣ መግደል ካለብኝ እገላለሁ። ጎበዝ ልጅ። እንግዲያውስ እኔንም ስማኝ። ዜማ የኔ ካልሆነች የማንንም አትሆንም። እኔም ለፍቅር ስለመሞት ካለብኝ እሞታለሁ፣ መግደል ካለብኝ እገላለሁ። አሁን እናንተ ከቤቴ ትንሽ ራቅ ብሉ። ስታዲየሙ ጋር ባለው ሜዳ እዚህ እንጨት ውስጥ አግታችሁ ሰው ባለበት ልገሉኝ ነው? ወይኔ ወንድሜን። ምልህን እሺ ካልክ አንተን መግደል ምንም አይነት ሐሳብ የለኝም። ምንድነው እሱ? እኔና አንተ የግል ጠላትነት የለንም። ከኔና ከአቤኒ መሃል ውጣ። እኔ ተአምር ቢፈጠር ዜማዬን እኔ ካላረኩ አልተውም። ካልወጣውስ? ካልወጣክ ከዚህ ቦታ ሬሳክ ነው የሚመለስ። ተግባባን? ተግባባን ወይ? አዎ። ምን? እንደፈለክ አድርገው፣ እኔ ከመሃል እወጣለሁ። ጎበዝ ልጅ። ልቀቀው። እንዴ ናታ፣ በምን አምነን ነው የምንለቀው? ምንም አያመጣም። ልቀቀው። ቢያንስ ለፍተናል። ትንሽ እጅና ፍታታ። እሱ አሪፍ ሐሳብ።
በቃ እኔ የሆነ ስራ ስላለችብኝ ወንድሜ ካንተ ጋር ይሁን። ባስፈልግኩ ሰዓት ደውልልኝ። አብሽር አብሽር፣ ወንድም ከባድ ሰው ነው። ሚልህን ስማው። እሺ ወንድሜ አታስብ። ያዳ ወይኔ ወንድሜ እኔ ለዚህ ዳረግኩ። የቁስል ማድረቂያና ፕላስተር ይዤ ልምጣ በቃ። ከናቱ ልጅ በልጦ ቅናት ልቡን ገዝቶት ለአቤል ሞት ከሆነ የቃየል መስዋዕት መወለድ ቋንቋ ነው፣ ስም ነው ወንድምነት፣ ቅዱስ ነው ይበልጣል የሚያስጓደኝነት። ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ አመነኝ አላመነኝ ጓደኛዬ ነው። ለጓደኝነት መሞት ካለብኝ ሞታለሁ፣ መግደል ካለብኝ እገላለሁ። የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ ጅምሬ ሰምሮ ቁጭቱ እንዳምር ጓደኛዬ ነህና ለኔ የሙሴን በትር ጓደኛዬ አንተ መለከት ለስኬቴ በር ጓደኛዬ ይብዛ ሰላም እንደ አምላክ ፍጡር
ከፈጣሪ ሌላ ጣልቃ ሳይገባበት አንድ ሆነህ እንደሺ በልቤ ሙላበት። ስር ሰዶ ፍቅራችን በእድሜ ተፈትኗል። ልክ እንደ ወይን ጠጅ ሲቆይ ይጣፍጣል። ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ ከእናቱ ልጅ በልጦ ቅናት ልቡን ገዝቶት ለአቤል ሞት ከሆነ የቃየል መስዋዕት መወለድ ቋንቋ ነው ስም ነው ወንድምነት ቅዱስ ነው ይበልጣል የሚያስጓደኝነት ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ ጅምሬ ሰምሮ ቁጭቱ እንዳምር ጓደኛዬ ነህና ለኔ የሙሴን በትር ጓደኛዬ አንተ መለከት ለስኬቴ በር ጓደኛዬ ይብዛ ሰላም እንደ አምላክ ፍጡር ከፈጣሪ ሌላ ጣልቃ ሳይገባበት አንድ ሆነህ እንደሺ በልቤ ሙላበት። በጣም ጉዱህ እንዴ? አይ ትንሽ ጥርሴ ብቻ የተነቃነቀ ይመስለኛል። እኔ ነኝ ለዚህ ሁሉ የዳረኩ። ይቅር በለኝ ወንድሜ። ለእኔ ብለክ እዚህ በማያገባ እየተጨነቅ እኔ ግን መልሼ አንተኑ ጠረጠርኩ። ምን አይነት ደነስ ሰው ነኝ? ራስን አትውቀስ። ባንተም አይፈረድም። ያ ሰይጣን እንዳታምነኝ አድርጎ ነው የጠነሰሰው። ቢሆንም ማሰብ ነበረብኝ። ኖርማል ነው በቃ ያለፈው አልፏል። ተው በቃ የሚበላ ምናምን ይዤ ልምጣ። ተወው ወደ ስራ ሂድ አንተ። ችግር የለውም ዛሬ ቢሮ ዘግቻለሁ። ትቀልዳለህ? በቃ መጣ። ካልወጣክ ከዚህ ቦታ ሬሳክ ነው የሚመለስ። ተግባባን? ወይኔ ያዳ የማንም ወጥጥ ያስፈራረኝ። እንዲህማ እንፋታም። እንትን ሜኑን አምጪልኝ እሺ።
ያንተ ድክመት ዜማ ነች። እኔ ያለው ደግሞ እሷን በጭራሽ አታገኛት። እሷን ካንተ ለመንጠቅ ሰይጣንም መልአክም እሆናለሁ። ያኔ እኮ እውነቱን በነግራት ይሄ ሁሉ ነገር አይፈጠርም ነበር። ኪምን አስገደልኩት። አሁን ደግሞ ያዳን እንደዚህ። ወይ እውነቱን ነገር ያበጠው ይፈንዳ፣ ወይ ለሁሉም ሲባል እሷን መተው አለብኝ በቃ። መተናል። አያስፈልግም ነበር እኮ። ምን ሊስትሮ መጋበዝ አይችልም ብለህ ነው? እኔ አልወጣኝም። ና አሁን ዝም ብለህ ብላ። ኧረ አንተ ምንድነው? በስርዓት ብላ። አንተ ብላ፣ እኔ እየበላው ነው። ና ብላ ብላ። አይ ብላ አንተ በኋላ በላለሁ። አይለም ማረኝ። በኋላ ጥርሴን እያመመኝ ነው። በኋላ በላለሁ። ጥርሴ እያመመኝ ነው። በኋላ በላለሁ። ዝም ብለህ እኮ ነው ወጪ ያወጣኸው። ቀላል ወጪ 10 ምናምን ጫማ ነው እሺ የበላኸው። በቃ ካልበላኸው ላነሳሳው፣ በኋላ ትበላለሽ። ምንድነው እንክብካቤ ያበዛህብኝ? ወሬ አታብዛ። አሁን ጋደም በል። እኔ ተኛለሁ። ሂድ በቃ አንተ ወደ ስራ። ከቤት ይውጣልኝ እያልከኝ ነው? እኔ አላልኩም፣ ስራ ከማስፈታህ ብዬ ነው። ዛሬ ቢሮ ዘጋው አልኩህ እኮ። ካንተ ጋር ነው ሙለው። ስማ ግን አቤኝ፣ ለምን ሁሉንም እውነታ ለዜማ አትነግራት? ከዚህ ሁላ ነገር በኋላ ምንም ብላት አታምነኝም። ቢሆንም ደፈር ብለህ እውነቱን ንገራት። ያበጠው ይፈንዳ። እንጃ እሷ ጋር ስደርስ ቃል ያጥረኛል እኮ። እንዴት ብዬ ልንገራት? ኡፍ ወይኔ አንተ ልጅ። እንዴት ይሄን እስካሁን አላሰብኩት? ምንድነው እሱ? የአንተ ስጋት ምንድነው? እውነቱን በነግራት አታምነኝም ነዋ?
አዎ። ናቲ አንጎራጓሪ ያለመሆኑን በምንድን ነው ያሳመንካት? እሱማ አንድ ላይ ሲሆኑ አንጎራጉሬ ነው። እና አሁንስ ፊት ለፊቷ ሄደ ማንጎራጓር ማን ከለከለ? ፊት ለፊቷ ከዚህ በላይ ከፈራ ከኔ ጋር ነው የምትጣለው። እንሂድሽ፣ ያበጠው ይፈንዳ። የስ ይሄ ነው ወንድ ልጅ ቆረጠ። ቲሸርቴን አቀብለኝ። ማን ነው? ናቲ። ናቲ ግን ድሮ ሳውቅክ በጣም የዋህና ፈሪ ነበርክ እኮ። ነበር። አሁን ግን ሳይክ ሁላ ታስፈራኝ ጀምሯል። ህመምና ቀን ሁሉንም ሰው ይቀይራል። በዚህ ልክ በኔ ጫማ እስካልተራመድሽ ድረስ ስሜቱ አይገባሽ። እስቲ አንቺን በኔ ቦታ ላርግሽና ልጠይቅሽ። የምታፈቅሪው ልጅ በድንገት በሞት ቢለይሽ፣ ከዛን ከአመታት በኋላ የሆነ ቦታ ብታዩ ያሳለፍሽውን ሁሉ እንዳልነበር ትረሻለሽ ወይስ ፍቅርሽን መልሰሽ ለማግኘት ምንም ታረጊያለሽ? እንጃ፣ ይሄ ይከብዳል። ለዛ ነው በኔ ቦታ ካልሆንሽ አይገባሽም እልሽ። ግን አንጎራጉሮላት ጉድ እንዳይሰራክ አታስቢ። ለሱም መቀዳለ ባይሆን ከኔ ጋር ያላዩት አንድ አንቺን ነው። ስለዚህ መውጫ መግቢያቸውን ተከታትለሽ ትነግሪኛለሽ። ኧረ አያሳስብም። ምንም ቢሆን የድሮ ጓደኛዬ ነህ። ግን የክፍያውን ነገር አደራ። ጓደኛም ብለሽ ክፍያ? ስራ ሌላ፣ ጓደኝነት ሌላ። ይመች። አብሽር፣ በቃ
አይኔ ከዚህ በኋላ እነሱ ላይ ነው። ጎበዝ ልጅ። በይጃውን አዲስ ነገር ካለ የፈጠነ አሳውቂ። ከቤት እየወጡ ነው። ወዴት እንደሚሄዱ በደንብ ተከታታይ። አረ ወደዚህ ማይ ሰፈር እየሄዱ ነው። ምን? አረ ምንም አላማረኝም። የነዚህማን በር እያዩ ነው። ሁሉንም እውነት ሊነግሯት ነው መሰለኝ። አይንሽን ከነሱ ላይ እንዳታነሽ መጣው። እሺ ቶሎ ድረስ። ምን አባቱ ፈልጎ ነው? ምን አውቄ። አንሳውና የሚለውን እንስማው እስቲ። አንጎራጓሪው ምን እያረክ ነው? ምን አገባ? ለዜማ ለማንጎራጎር አስበክ ከሆነ ይቅርብክ። ዛሬ ሁሉም ነገር ያበቃል። ዜማን እርሳት እሺ። እሱን ከማድረግ በፊት አሁን ምልክልን አጭር ቪዲዮ ከዛ እናስብበት። ለዜማ ለማንጎራጎር ካሰብክ ይሄ ቪዲዮ ቀጥታ ፖሊሶች እጅ ነው የሚገባው። አንተ ሰይጣን ዛሬ ምንም ነገር ብታረክ ካሰብኩት ነገር አታስቆመኝም። እስር ቤት በገባም ዜማ መቼም ያንተ አትሆንም። ከዛስ ባክ አንተ እስር ቤት ገባ፣ እኔ ዜማን እንደምንም ማሳምኜ ያረጋታለሁ። እንደውም ጥሩ ነው አንጎራጉርላት። በላ አንጎራጉር። አቤኔ አትስማው፣ አንጎራጉርላት። አታንጎራጉርም አውቃለሁ። ምክንያቱም ውጪ ሆነ ካንጎራጓሪ ያለ መሆኔን አሳውቀ ከኔ ማረቅ ያልቻልክ ታስረክ ማረቅ አትችልምና። አቤኔ አትስማው፣ ይሄን እድል ደግመን አናገኝም። አንጎራጉርላት። አይሆንም ያዳ። ምን? እኔ ከታሰርኩ ዜማን ይጫወትባታል። ልጁን ራሱ አይደል እንደገደለው? አልገደልከው ልጅ ነው የምትታሰረው? እሱን አንተና እኔን የምናውቀው እጁ ላይ ያለው ፋይል እኔ እንደገደልኩት ነው የሚያሳየው። አቤኔ ለፖሊስ መስጠት ቢፈልግ እስካሁን ሰጥ ነበር። ዝም ብላ አትሽወድ። ምንም ቢሆን ሪስኩ መውሰድ አልፈልግም። ናቲ ግን ምን አስበህ ነው አንጎራጉር የምትለው? ባክሽ እንደማያንጎራጉር አውቅ ነበር። ቢሆንም እንዲመሳፈጥ ጥሩ አይደለም። ካንጎራጎረክ ሁሉም ነገር ያበቃል። እሱንም አውቃለሁ። ለዛ ነው እንዲፈራ ያደረኩት። ግን ምን አይነት ፋይል ልከህለት ነው እንዲፈራ ያደረከው?
እንዴ እና ይሄን የመሰለ ፋይል ይዛ ነው የምትጨነቀው? ለምን ለፖሊስ ሰጣ አታስገባውም? ሃይራኪ ፖሊሶች ለሞተ እንጂ በህይወት ላለ ሰው ከመጀመሩ ነው ሰው የሚያስሩት። ማለት ልጁ አልሞተም? ከኋላዬ ነው እንዳልኩ ፔመንት ምናምን ብለህ ጓብልብኝ። ምርጥ ልጅ አሁን ትሄድና ተከትሎ ከያዘ ካልኩ ኩጭ ሁሉንም ታሪክ ትነግረዋለህ። ካልያዘክ ደግሞ ከኔ ጋር የተጣላ ካስመስለ ራስ ትሄድበታለህ። እኔ ሁሉንም ነገር ቀርጻለሁኝ። ከያዘክ በኋላ እኔ ወደ ሰማይ ተኩሳለሁ። እሱ ሲደናገጥ አንተ እንደተመታ ሰው ከቲሸርት ውስጥ ይሄንን ጫን ትለዋለህ። አሁኑን ውስጠኝ። ካልሆነ ምን ናቲ እያነከኝ ነው ናቲ። አንተ ለውሸት ብዬ እኮ የምርሞቼ ነበር። ገነዙኝ እኮ። ጎዳክ እንዴ? በጣም በስመ አብ! ምን አይነት ሰይጣን የሆነ ጭንቅላት ነው ያለክ? ለፍቅሬ ስል ከዚህም በላይ ሰይጣን መሆን ካለብኝ ይሆናሉ። ያልገባኝ ነገር ሁሉንም ታሪክ ላቤኒ መንገድ ለምን አስፈለገ? እኔማ ልጎዳው ስላልፈለኩ ታሪኬን ሰምቶ አዝኖ ይተውልኛል ብዬ ነበር፣ ግን እሱ ሌላ መንገድ እንድጠቀም አስገደደኝ። እሺ ልጁን ካልኩ ውጪ ሁሉንም ታሪክ ንገረው ያልከው ምንድነው? ምርጥ ልጅ አሁን ትሄድና ተከትሎ ከያዘ ካልኩ ውጪ ሁሉንም ታሪክ ትነግረዋለህ። ካልያዘክ ደግሞ ከኔ ጋር የተጣላ ካስመስለ ራስ ትሄድበታለህ። ለአቤኒ ሁሉንም እውነት ብነግረውም አንድ ነገር ግን ውሸት እንዲነግረው አድርጌያለሁ። ምንድነው እሱ? ነይ እሱን ከራሱ አንደበት ላሰማሽ። እንዴት እንደ ጅል ስራ ትሰራለህ? አውቆ እንደሆነ አይገባህም? ምንድነው የምትለኝ? እና ልታሰር? እንደዛ አላልኩም፣ ግን እሺ በቃ ሌላ መንገድ እንፈልጋለን። አውቃለሁ እኮ አንተም ለኔ ብለህ እንደሆነ፣ ግን ዜማን እንድትቻት ባልሰራሁት ወንጀል መታሰር አልፈልግም። ያዳ ወዴት ሄድክ? እዚሁ ነኝ። በቃ ወደ ስራ ልገባ ነው። ፒስ። በቃ በኋላ እንገናኛለን። ኢዛና ናቲሻ ተዋውቃት፣ ራኪ ትባላለች። የድሮ ጓደኛዬ ናት። እሱ ደግሞ ኢዛና ይባላል። አብሮ አደግ ጓደኛዬ ነው። ለኔ ሲል ሞቶ የተነሳው ይሄ ልጅ ነው። ወይኔ ያዳ የማንንም ወጥጥ መጫወቻ አሉን።
ኢዛና ራኪ ካንጎራጓሪው ልጅ የደበቃችሁት አንዱ ነገር ምንድነው ብላ ያስጨነቀችኝ ነው። ምን እንደሆነ ነገራት እስቲ። አንቺን አብልጬ ከራሴ አስሬ መመላለሴ ባይሽ እኮ ነው እንደ ነፍሴ አንቺን አብልጬ ከራሴ አስሬ መመላለሴ ባይሽ እኮ ነው እንደ ነፍሴ አንቺን አብልጬ ከራሴ አስሬ መመላለሴ ባይሽ እኮ ነው እንደ ነፍሴ። እሱም ማንጎራጓሪ ነው። ኢዛና ማለት የማንንም ድምጽ አስመስሎ የማንጎራጎር ብቃት ያለው ልጅ ነው። አረ ግራ አጋባችሁኝ ጎበዝ። እና ዜማን የአቤኒን ድምጽ ሪከርድ አድርገን ሳይሆን ያሳመናት እኔ በአፍ እንቅስቃሴ፣ ኢዛና ደግሞ በድምጹ በመጣመር ነው ያሳመናት። ዜማ ወደዚህ ከመጣች ቀናት አስቆጠረች። ደግሞ በጣም ናፍቃኛለች። ከሰደበችም ትስደበኝ፣ ደውዬ ቢያንስ ድምጿን ልስማ። ዜሜ ምን ፈለክ? ስጠፊ ጊዜ ጨንቆኝ እኮ ነው። ማነህ ካንተ ለኔ የምትጨነቅ? ይኸውልህ ድጋሚ ስልኬ ላይ እንዳትደውል ገባ? ገብቶኛል። ኧረ አስታራቂስ የለም ወይ ሀይ የሚለን ሰው ገላጋይ? ቀናት አለፉ ተኮራርፈን ምን ነክቷችሁ ነው የሚላትን? ኧረ አስታራቂስ የለም ወይ ሀይ የሚለን ሰው ገላጋይ? ቀናት አለፉ ተኮራርፈን ምን ነክቷችሁ ነው የሚላትን? አኩርፈሽ ስውል ጭር ሲል ቤቱ ደስ አይለኝ ደስ አይለኝ። ከሰቀቅን ካልዳንኩ ካምናው ከትላንቱ ደስ አይለኝ ደስ አይለኝ። ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝ ደስ አይለኝ። አንቺን አገኝ ብዬ እኔ ራሴን ሳታ ደስ አይለኝ ደስ አይለኝ። አጽናንተሽኝ አይዞህ ብለሽ ሆዴን ባዶ አስቀርተሽ እንደገና እንደገና ለአንገት የሚከብደው ራስ እንደሌለም አንቺ ያወቅሽ እንደገና እንደገና ፍቅር የተራበው ልቤን በጥፎችሽ አስጠልዬ እንደገና እንደገና እንደ ልጅነት ትዝታ እንደ አዲስ ባንቺ በቅዬ እንደገና እንደገና። እና ቀጣይ እቅድክ ምንድነው? ልጁ ተስፋ የሚቆርጥ አይደለም እና ልጎዳውም አልፈለኩም። ምን እሺ፣ በጣም እያዘንክለት ነው። እውነተኛ አፍቃሪ ነው እና ሳይጎዳ የኔ ብትሆን ደስ ይለኝ ነበር፣ ግን እሱ ማይሆን ነገር ነው። ካልሆነ ተውለታ። አንቺ ይሄን ቃል ብትደግሚው ጓደኛዬ መሆንሽን ረሳለሁኝ። ህይወቴን ነው ለማንም ወጥጤ ሊስትሮምተው። አረናትሽ አተረጋጋ። እሷ እኮ ልቀልድ ነው። በህይወቴ ጉዳይ ቀልድ አላውቅም። በቃ ይቅርታ። አብሽር እንዳይደግምሽ። እሱም ሳይጎዳ እሷን ያንተ የምናረግበት አንድ መንገድ ያለ ይመስለኛል። ናትሻ በቃ ካስፈለኩ ደውልልኝ። አብሽር። ለቅድሙ ደግሞ ሶሪ። እሺ ትንሽ ስሜታዊ ሆኜ ነው። አረ ችግር የለውም፣ ኖርማል ነገር ነው። ባይሆን እኔ ካስደበርኩ ሶሪ። አረ ኖርማል ነው። በቃ በፈለከኝ ሰዓት አለው። እሺ አብሽር። ኢዛና እንግዲህ ስለተዋወቅን ደስ ብሎኛል። ሌላ ጊዜ በሰፊው እንገናኛለን። እኔም ደስ ብሎኛል። አብሽር። የዚህ ሁሉ መንስኤያች ዜማ የተባለች ልጅ ነች። በሷ ምክንያት ነው እንዲህ ተዋረድኩት። ቆይ ስማማ፣ ቅድም
አቤኒም ሳይጎዳ ዜማን ያንተ ምናረግበት መንገድ አለ ስትል ሰማው ልበል? አዎ አንድ መንገድ አለ። ናቲ በዛች ሚዳቆ ነብስ ላይ ካልተጫወትኩ እኔ ያደ አይደለሁ። ምንድነው እሱ? አቤኒ ከሌላ ሴት ፍቅር እንዲይዘው ማድረግ። አሪፍ ሐሳብ፣ ግን ዜማን አስረስታ እሱን ፍቅር የምታስይዝ ሴት ከየት እናመጣለን? ለዚህ ስራ የምትሆን እኔ ማውቃት አሪፍ ልጅ አለች። ማነች?